እንደም እንግዲህ ያያችሁት አፓርታማ ቤቶች በግንባታ ላይ ያሉት ማለት ነው ሲያልቁ እንደዚህ ነው የሚሆኑት። ይሄ ከዚህ በፊት ገንብተን ያስረከብናቸው አፓርታማ ቤቶች ናቸው። እንደነገርኳችሁ የአፓርትመንት ቤቱ ዲቴይሉን ስነግራችሁ ግልጽ አድርጌ በወለል አንድ አባወራ ነው የሚኖረው። ባለ 2 105 ካሬ እንዲሁም ባለ 3 ደግሞ 123 ካሬ አማራጭ አለን። 30% ቅድመ ክፍያ ትከፍላላችሁ። ቀሪውን ደግሞ እየኖራችሁበት አልኩ፣ ይቅርታ የልምድ ነገር። ኤኒዌይስ ሰብስክራይብ አድርጉ፣ ይሄንን የቪዲዮ ተከታተሉ። አሁን ወደ ቪላው ሴክሽን እንሄዳለን ማለት ነው። ይሄን የዩቲዩብ ቻናል አሁንም ቢሆን ሰብስክራይብ አድርጉ። መልካም ቀን። ወደ ቪላው